ክርስቶስ ትንሣኤ ሙታን ባቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ዳግም ትንሣኤ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘውትርም ለዘላለሙ አሜን። ከዕለተ ትንሣኤ እስከ ዳግም ትንሣኤ ባሉት ዕለታት በቅድስት ቤተ ክርስቲያናችን የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። ከትንሣኤ እሁድ ጀምሮ እስከ ሳምንቱ እሁድ ድረስ የሚገኙ ዕለታት ሰሞነ ፋሲካ ወይንም ትንሣኤ እየተባሉ ይጠራሉ። የየራሳቸው ምስጢራዊ ስያሜ ሁሉ አላቸው። ስያሜያቸውንም ባጭሩ እንመለከታለን። የትንሣኤ ማግስት ዕለት ሰኞ ጸአተ ሲኦል ወይንም ማዕዶት ትባላለች። ይኸውም ጌታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናት። በማክሰኞ ዕለትም ይህች ዕለት ለሐዋርያው ቶማስ መታሰቢያ ትሆን ዘንድ ቶማስ ተብላ ትጠራለች። የትንሣኤው ዕለት እሁድ ማታ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ለሐዋርያት ሲገለጽ ቶማስ ከእነርሱ ጋር አልነበረምና በመጣ ጊዜ ሌሎቹ ሐዋርያት ትንሣኤውን ሲነግሩት ሳያይ አላምንም ብሎ ነበር። በሳምንቱም እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጸ። ስለዚህችም ይህች ዕለት በሐዋርያው ቶማስ ስም ተሰይማለች። በዕለተ ረቡዕ ጌታችን ከሞትና ከመቃብር ከአራተኛ ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በክርስቶስ ሥልጣን የአልዓዛርን ሞት ከዚያ መነሳቱን አይተው ብዙ ሕዝቦች በጌታችን ኢየሱስ ክርስቶስ ስላመኑ ዕለቲቱ ረቡዕ አልዓዛር ተብላ ትጠራለች። ዕለተ ሐሙስ ይህችም ዕለት ከ5 ቀን ተኩል በኋላ 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ተብሎ ቃል የተገባለት የአዳም ተስፋው ተፈጽሞ ከነ ልጅ ልጆቹ ወደ ቀድሞ ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ወይንም አዳም ተብላ ትጠራለች። በዕለተ ዓርብ የትንሣኤ እሁድ ስድስተኛዋ ዓርብ ደግሞ በክርስቶስ ደም የተመሠረተችው ቅድስት ቤተ ክርስቲያን መታሰቢያ ሆና ቤተ ክርስቲያን ተብላ ትጠራለች። ቀዳሚት ሰንበት በሰሞነ ፋሲካ ያለችው ቀዳሚት ሕዝቡ ከአንዳንዱ በቀር ገበያስ እንኳን ስለማይገበያይ የቁራ ገበያ ወይንም የገበያ ጥፊያ ተብላ ትጠራለች። በቤተ ክርስቲያን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው በገንዘብና በጉልበታቸው ላገለገሉ በስቅለቱ ጊዜ እስከ ቀራንዮ ድረስ ለተከተሉ በትንሣኤውም ዕለት በሌሊት ወደ መቃብር ሽቶ አበባ ይዘው ለገሰገሱ በትንሣኤውም ጌታችንን ከሁሉ ቀድሞ ለማየት ለበቁ ሴቶች መታሰቢያ ትሆን ዘንድ ቅዱሳት አንስት ተብላ ትጠራለች። በመጨረሻም የእሁድ ሰንበት በዋናው ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትጠራለች። ከላይ እንደተጠቀሰው ጌታችን በትንሣኤው ዕለት ማታ በዝግ ቤት ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለእናንተ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። በኋላ ግን ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን
ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔም ካላየው አላምንም አላቸው። ስለዚህም የሰው ሁሉ ይልቁንም የመረጣቸው የወዳጆቹን ልብ ሁሉ ሐሳብ የሚያውቅ ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በዝግ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለእናንተ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆችን እግሮችንም የተወጉ ጎኖቹንም ናይ ብሎ አሳየው። እርሱም ምልክቱን በማየት በመዳሰስ ትንሣኤውንና አምላክነቱን እንደ ፍላጎቱ በተረዳ ጊዜ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ አመነ። የሳምንቷ ዕለተ ሰንበት ደግሞ የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጸበት ዕለት በመሆኑ የትንሣኤው ሳምንት ዳግም ትንሣኤ ተብሎ ይጠራል፣ በዚያም ይከበራል። እንግዲህ ቅድስት ቤተ ክርስቲያን ከትንሣኤ በኋላ የሚውለውን እሁድ ዳግም ትንሣኤ ብላ ሰይማ ታከብራለች። ይህም በአከባበር በሥርዓት የመጀመሪያውን ትንሣኤ ስለሚመስል ነው። ከትንሣኤ ዋዜማ ጀምሮ የሚጸለየው ጸሎት፣ የሚነገረው ቃለ እግዚአብሔር አንድም ሳይለወጥ በሙሉ በዚያ ቀን ይደገማል። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁለተኛ ጊዜ መታየቱን መገለጡን በማሰብ ቤተ ክርስቲያን ይህንን ታስተምራለች። የሐዋርያው ቅዱስ ቶማስም ምስክርነት የሚታሰብበት ነው። ታሪኩም እንዲህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በዝግ መቃብር ሞትን ድል አድርጎ ከተነሳ በትንሣኤው ትንሣኤያችንን ከዋጀልን በኋላ ሐዋርያት በአንድነት ተሰብስበው ሳለ ጌታ ኢየሱስ ክርስቶስ ተገልጦላቸዋል። ይህንንም ወንጌላውያኑ በመተባበር ገልጸውታል። በተለይ ቅዱስ ዮሐንስ ወንጌላዊ ያም ከሳምንቱ የመጀመሪያ ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹን ጎኑን ሁሉ አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ሁላቸውም ደስ አላቸው። ቅዱስ ዮሐንስ ወንጌላዊ ይህን በማለት ገልጾታልና። ይህ ሁሉ ሲሆን ግን ዲዲሞስ የተባለው ቶማስ አብሯቸው አልነበረምና የሆነውን ሁሉ ቢነግሩት እርሱ አላምን አላቸው። ይህንንም ወንጌላውያኑ ሲገልጹለት ጌታችንን አየነው አሉት። እርሱ ግን የችንካሩንም ምልክት በእጆቹ ካላየ ጣቱንም ወደ ተቸነከረበት ካልጨመረ እጄንም ወደ ጎኑ ካላስገባውኝ አላምንም አላቸው። ከስምንተኛው ቀንም በኋላ ሐዋርያት ካላየው አላምንም ያለው ቶማስ እሱን ጨምሮ በአንድነት ተሰብስበው ባሉበት በሩ እንደተዘጋ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ። እንዲህም አላቸው፣ ሰላም ለእናንተ ይሁን። ከዚህ በኋላ ቶማስን ጣትህን ወዲህ አምጣና እጆችህን እይ፣ እጅህንም አምጣና ወደ እኔ ጎን አስገባ እንጂ እመን እንጂ አንተ ተጠራጣሪ አትሁን። ቶማስም ጌታዬ አምላኬ ብሎ መለሰለት። ጌታችን ኢየሱስም ስላየኸኝ አመንክን? ብፁዓንስ ሳያዩ የሚያምኑ ናቸው አለው። በዚህ መሰረት ቅድስት ቤተ ክርስቲያን ይህንን ዳግም ትንሣኤ ብላ ሰይማ ሥርዓቱን እንደ ትንሣኤው ሁሉ ትፈጽማለች፣ በድምቀትም ታከብራለች። አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤው በረከት በእኛም በእናንተም ላይ ሁሉ ይደር ዛሬም ዘወትርም ለዘላለሙ አሜን። በዚህችም ቀን የቅዱስ ዮሐንስ ወንጌላዊ መታሰቢያው ነው። ዮሐንስ ማለት የእግዚአብሔር ጸጋ ነው፣ ደስታ ማለት ነው። አባቱ ዘብዴዎስ፣ እናቱ ማርያም ባውፍልያ ትባላለች።
ቁጥሩም ከ12 ሐዋርያት የሆነ ያዕቆብ የተባለ ለእርሱ ወንድሙ ነው። ቅዱስ ዮሐንስ አስቀድሞ የዮሐንስ መጥምቅ ደቀ መዝሙር ነበረ። ቅዱስ ዮሐንስ ከአባቱና ከወንድሙ ጋር አሳ በሚያጠምድበት ጊዜ በገሊላ ባህር ላይ መረቡን ሁሉ ሲያበጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያትነት ጠራው። እርሱም አባቱንም ሌሎቹንም ታንኳዎቹንም ትቶ ከወንድሙ ያዕቆብ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተለው። ቅዱስ ዮሐንስ 7 ስሞች አሉት። አንደኛው ቅዱስ ዮሐንስ ወንድሙ ያዕቆብ የሰማርያ ሰዎች በእሳት እንዲጠፋ ተመኝተው ነበርና በዚህም አይነት የችኩልነት ስሜታቸው የተነሳ በዋርጌሬስ የነጎድጓድ ልጆች ብለዋቸዋል። በምስጢር ደቂቅ ምስጢር ደቂቀ መለኮት ሲል ነውና። ሁለተኛም ለጌታ በጣም ቀራቢ ከነበሩ 3ቱ የምስጢር ሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ ቀዳሚው ነው። ጌታችንም ምስጢረ ተአምራትን በኢያሪዮስ ቤት፣ ምስጢረ መንግሥትን በመለኮቱም በደብረ ታቦር፣ ምስጢረ ምጽአትን በደብረ ዘይት፣ ምስጢረ ጸሎትን በጌቴሴማኒ ሲገልጽና ሲያሳይ አብሮት የተመለከተ በመሆኑ ለጌታ በጣም ቀራቢ በመሆኑና በወንጌልም ጌታ ይወደው የነበረው ደቀ መዝሙር ተብሎ ስለተጠቀሰ የጌታ ወዳጅ ፍቁረ እግዚእ ተብሎ ይጠራል። በሦስተኛም ቅዱስ ዮሐንስ እስከ መስቀል ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ በማየቱ ከዚህ ዕለት ጀምሮ 70 ዘመን ሙሉ ፊቱ በሐዘን የጠቆረ በመሆኑ ቁጽረ ገጽ ተብሎ ይጠራል። በአራተኛም ቅዱስ ዮሐንስ ምስጢረ ሥላሴንና ምስጢረ ሥጋዌን አምልቶና አስፍቶ በመጻፉ ታኦሎጎስ ተብሎ ይጠራል። ትርጉሙም ነባቤ መለኮት፣ የመለኮትን ነገር የሚናገር ማለት ነው። በአምስተኛም ፍጥሞ በምትባል ደሴት ላይ ወደፊት የሚነገረውን ነገር በራእይ ስለተገለጸለት በግሪክ ቋንቋ አቡቀለምሲስ ተብሎ ይጠራል። ትርጉሙም የራእይ አባት ማለት ነው። ስድስተኛ ቅዱስ ዮሐንስ ወንጌላዊ ወንጌልን በመጻፉ ወንጌላዊ ዮሐንስ ተብሎ ተጠርቷል። በሰባተኛ ደግሞ በሥላሴ ስዕል ላይ ካሉ 4ቱ እንስሳ አንዱ ንስር ነውና ንስር በእግሩ ሁሉ ይሽከረከራል፣ በክንፉ ሁሉ ይበራል። ንስር በእግሩ ሁሉ እንደሚሽከረከሩ እንደ ቅዱስ ዮሐንስም የክርስቶስን ምድራዊ ታሪኩን ጽፏል። ንስር በክንፉ መጥቆ እንደሚበር ሁሉ ቅዱስ ዮሐንስም ከሌሎች ወንጌላውያን ለየት ብሎ የመለኮትን ሰማያዊ አኗኗር ጽፏል። ንስር ዓይኑ ንጹሕ ነው። ሽቅብም ሞቶ ቁልቁሉም ሲመለከት ቅንጣት የምታክል ሥጋ የምታመልጠውም የለምና ቅዱስ ዮሐንስ ወንጌላዊ ሲጀምር እጅግ ርቆ መጥቆ የሥላሴን አንድነትና ሦስትነት የአካላዊ ቃል የእግዚአብሔር ወልድን በቅድምና መኖሩን ተናግሯል። ከዚህም በኋላ ቅዱስ ዮሐንስ ዘንስር ተብሎ ተጠርቷል። ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክና እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ በወስደው ምን አግዶ ይህንንም ብሎ ነግሮታልና ይህም እስከ ምጽአቱ ድረስ እንደሚኖር መናገሩ ነው። እውነት ሞቱን ሁሉ የማይቀምሱ እንዳሉ አሉ የሚለውን ቃል ለቅዱስ ዮሐንስ መስሎ ተናግሯልና። የቅዱስ ዮሐንስ ወንጌላዊ ረድኤቱ በረከቱ ከኛ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 4 ቀን የሚነበብ ስንክሳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን
ለአባቶቻችን ሊቃነ ጳጳሳት 29ኛ የሆነው የእስክንድርያ ሊቀ ጳጳስ አባ ዮሐንስ አረፈ። እርሱም ከእስክንድርያ ሀገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኩሶ በተጋድሎ ሁሉ ኖረ። ከእርሱም አስቀድሞ የነበረ አባ አትናቴዎስን ባረፈ ጊዜ አዋቂዎቹ ኤጲስቆጶሳት ሕዝቡንም ሁሉ መረጡ፣ ወስደውም በግድ ሾሙት። በዚያን ጊዜ እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተዉ ሌላ ተሹሞ በክርስቶስ መንጋዎች ላይ ጥፋት እንዳይመጣ ብዙ ልመናዎችን ሁሉ ለመኑት። አዋቂዎችም ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ፈቃድ ይሁን ብሎ አሰበ። ከዚህም በኋላ ሊቀ ጵጵስናን ሾመውትና በወንጌላዊው ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ማጠባበቅ አሰበ። ደግሞ ስለ ትምህርቱም መጻሕፍትንም ስለ ማንበብ በቀናች ሃይማኖትም የሚያጸናቸው ሆነ። ምሁራን ካህናትም ሁሉ ኤጲስቆጶሳትም አድርጎ ሾማቸው። በዚያ ወራትም ስሙ ዘይኑ የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበር። ይህንንም ቅዱስ ስለረዳው ሥልጣኑን ሁሉ በሀገሮቹ ላይ ሁሉ ተዳረሰ። የቀናች ሃይማኖትንም በግብፅ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይቱንም ሁሉ የተመሉ ብዙ እንቅቦችንም ሁሉ ለአብያተ ክርስቲያናትና ለገዳማት ለፍላጎታቸው ንጉሥ ዘይኑን ላከ። ለዚያም አባት ዘመን ሁሉ ጸጥታና ሰላም ሆነ። ጌታችንም በሥራውም ሁሉ ተደሰተ። በዚያ ከዚህም በኋላ በቸርነቱ ጎበኘውና ጥቂት ታመመ። በሹመቱም 8 ዓመት ከኖረ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የብሩክ ፊቅጦር አገልጋይ ሶሲማና ኖዳ በሰማዕትነት አረፉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባ ዛሬም ዘውትርም ለዘላለሙ አሜን።